ባለንበት ኮንቴክስት ክሉ በቀን 3 መብላት ራሱ እንደ ትሪክ ነው የሚታየው። ድህነት ማንን ይመስላል ብትለኝ እኔ አሁን ካለቃዬ ጋር የልብ ወዳጄ ጋር ከድህነት ጋር ድዬ ነው የምለው። እኔ በጣም ክሎስ ነው ድዬ ይለኛል። ደግሞ እሱ አንተ ደስታ አያልፍሌ ግንፍሌ እንቁርበት እንኳን ኖርማል ስሜ። ለማንኛውም ወንድ ልጅ በተአምር መስራት የሌለበት ስራ ወንድ ልጅ ምን በዚህ ዘመን ለዛውም በ21ኛው ክፍለ ዘመን ስራ በጠፋበት ዘመን ሜኑ ሊቀርብልን ነው? እሺ አይኖ ስራ ሁሉ ክብር እንደሆነ አምናለሁ። ነገር ግን ይሄ ስራ ወንድ ልጅ በተፈጥሮ ይሄ ባይ ኔቸር የሚያገኘውን ይሄ የወንዳዊነትን ባህሪ የሚያጠፋ የሴታ ሴት እንዲሆን የሴት ባህሪ እንዲኖረው የሚያደርግ ስራ ስለሆነ ወይ ሌብነት ቢሆን ነው። እስቲ ገምቱልኝ፣ ሴቶችም ወይ ወንዶችም አንደነዝ እስቲ ገምት። እኔን አይደለም ጥያቄውን ገምት ነው። ጭራሽ ረሃቴን እንዲይዘ መገመት ልጀምር ነው? አይ ይህንን ስራ ወንድ ልጅ መስራት የለበትም ብዬ አምናለሁ። ስለዚህ እንደ ወንድ ልጅ ምንም ቢቸግር ብትሸከም ይሻላል እንጂ ይህንን ስራ በተአምር ስራ ብለህ እንዳትሰራ። ምንድነው ስራው የምትሉ ከሆነ የሴቶች የውበት ሳሎን የምትሰሩ ወንዶች ሴት ልጅ ቁጥጥር የሰራና ጸጉሯን እየተኮስክ ይህንን እንጀራዬ ነው መተዳደሪያዬ ነው ብለህ የምትሰራ ከሆነ አንተ ወንድ አይደለም። የምሬ ነው የምልህ። በዚህ ስራ ላይ የተሰማራችሁ ወንዶች በጣም ይቅርታ ማለት ፈልጋለሁ። ነገር ግን አንዳንድ እውነቶችን እየመረራችሁም ቢሆን ማወጥ አለባችሁ። ስራው እንደ ስራ ክፉ ሆኖ ሳይሆን ከጊዜ በኋላ አመንክም አላመንክም ሴታ ሴት ትሆናለህ። በነገራችን ላይ ይህም ምለው ያለ ምክንያት አይደለም፣ በማስረጃ ነው። ጉግል ላይ ገብታችሁ ቼክ ማድረግ ትችላላችሁ። ማን ነው ጉግል? እራሽ የቆሎ ጓደኛ አረኳ አይደል? ስልክ ላይ ስታገኘው ይሄ የሴቶች የውበት ሳሎን ላይ የሚሰሩ ወንዶች ስሩ ፕሮሰስ ማለት ነው። ከተወሰነ አመት በኋላ ቦታው ላይ አዳፕት ባደረጉ ቁጥር ይሄ ወንዳዊነት ባህሪያቸውን ያጣሉ ይላል። ገብታችሁ ማየት ትችላላችሁ። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አስቀምጡ። ነገር ግን ምክንያታዊ ሆናችሁ፣ በተለይ ሴቶች ይህንን ነገር በጣም ትታዘቡታላችሁ ብዬ አስባለሁና እውነታውን ኮሜንት ላይ አስቀምጡ። አመሰግናለሁ። እኔ የውበት ሳሎን የሚሰራ ጓደኛ አለኝ፣ ጓደኞች አሉኝ፣ ማቃችሁ ሰዎች ብዙ አሉ። ዓለም ላይ ሜካፕ በሜካፕ አርቲስትነት ደረጃ አግስት ላይ አንተ ለዚህ እንኳን የሚሆን ነገር አታጣም። አሁን ያለነው 21ኛው ክፍለ ዘመን ላይ ነው። በዚህ ሰዓት እኮ ባል ሚስቱን ሹሩባ በሚሰራበት ዘመን ስራ ሜኑ መምረጥ ጀመረ። አሁን ባለንበት ኮንቴክስት ክሉ በቀን 3 መብላት ራሱ እንደ ትሪክ ነው የሚታየው። ድህነት ማንን ይመስላል ብትለኝ እኔ አሁን ካለቃዬ ጋር የልብ ወዳጄ ጋር ከድህነት ጋር ድዬ ነው የምለው። እኔ በጣም ክሎስ ነው ድዬ ይለኛል። ደግሞ እሱ አንተ ደስታ አያልፍሌ ግንፍሌ እንቁርበት እንኳን ኖርማል ስሜ። ለማንኛውም ይሄ ጥናታዊ ጽሁፍ የሚሰራው እኛ ጋር አይደለም። አውቶ ፍሮንዚስ ማህበረሰብ ወደ ውጪ ጎግል አላልክ እቆሎ ጓደኛ አልጉምና ለነሱ ነገራቸው። አሳጠርኩት፣ ሰዓት ያዘኝ፣ የጊዜ አምላክ ያዘኝ እንጂ እንደ ሙሉ ዩቲዩብ ብስ ነገር በሉኝ። እኔ ጨነቀኝ። ወዳጄ ብሩህ ተስፋ ለሚታየው ልባም አንድ ጥያቄ አለኝ። ኋላ ያለውን አበባ ያየው ሰው አለ? ደግመህ እንዳታየው። ካየኸው ተበላ ወንድሜ። ካየኸው እንደው አምነህ ብትጽፍልኝ ይሻላል ኮመንት። አላየኸው ደግሞ ላይክ አድርገህ የምሬን ነው። አንዳንድ ጊዜ ፊት ለፊት ያሉ ነገሮችን ነው የምናየው። ክፍልፋይ ትምህርት ትዝ አለኝ። ነገር ትቼ ነበር አጣምጡብኝ። እና ውድ እህቶቻችን እንደ ሙያ እንደ ወንድማዊ ምክር ብዙ ጊዜ ዳቦ ላይ እርሾና ካሜራ ታበዛላችሁ። ወዲያው ነው ኮፍ የሚለው። ካልተጋገረ እንዲህ አይነት ችግር ስለሚፈጥር ባታበዙ ባይ ነኝ። እኔ ራሴን ራሱ ሌክቸር የማደርገው ነገር። ኧረ ኮመንት ላይ ሁሉ ነገር በሉ። እኔ ጨነቀኝ። እንግዲህ እንደ ልቡ ዘና ሲል እንዲህ ስትሮጡም እንዲህ ዝል ሲል ደስ ይለዋል። ሳይንስ ደግሞ ስለ ጡት ማጠናችሁ። ጀለስ ግን አባባልህ ለራሱ ጥቅም ነው የሚመስለው። ማን ምን ነው ጡት በራሱ ዘና ማለት ይፈልጋል። እናንተ ዘና ማለት ትፈልጉ የለ ወንድም ያለህ ነው የሚመስለው። ጡታቸውም ዘና ፈታ ማለት ይፈልጋል። አንዳንዶቹ ያለ ከብዳል። ክረምት ላይ ዝናብ ሲዘንብ በአንዱ በኩል እኮ በቀኝ በኩል ይላል። እጅሽ ላይ ሲሆን ይከብዳል። ሰውልት ይከብዳል በጣም። እጅ ላይ ሲሆን የሚከብድ አይነት ስሜት አለው። ነገር ግን ስትለብሹ ምንም አይነት ክብደት አይኖረውም። ልክ ልብስ እንደምትለብሹ አይነት ነው። ከለበሹ በኋላ ምንም አይነት የመክበድ ነገር አይኖረውም። ይሄኛው ለሼፕ ነው። ልክ እዚህ ጋር የስፖንጅ አለ አይደለ? ይሄ በስፖንጅ ነው። ይሄኛው ደግሞ በሲልክ ማቴሪያል ነው የሚሰራው። ይሄ ላስቲክ ሳይሆን ሲልከን ነው። ይሄን በምትለብሺበት ሰዓት ምንም አይነት ሙቀት አይኖረውም፣ የመክበድ ስሜት አይኖረውም። ፀሐይ ላይ እንኳን ብትሆኚ ይሄ የተለየ የሙቀት ስሜት እዛ አካባቢ እንዳይሰማ ነው ያደርገው። ጭራሽ አይሰማኝም ምንም አይነት ሙቀት። ስለዚህ ብዙ ሰው ይጠቀመዋል። ይሄ ተጠቃሚ ጭራሽ ይሄ ወደ ጎን ወደ ለምሳሌ አንዳንዴ አርቲፊሻል የሆነ ነገር ስናደርግ አንዳንዴ ኮንፈርት አይሰማንም፣ አንዳንዴ የመዛባት ነገር አለ። እቺ ልምድ አላት፣ እቺ ታስታውቃለች። እና ልብስ ላይ ብዙ ጊዜ የማስታወቅ ስሜት አለው። ይሄስ እንዴት ነው?
ይሄኛው ከለበሽ በኋላ መጀመሪያ አስተካክለሽ ከለበሽ በኋላ ይሄ መንሸራተት ወደ ታች የመውረድ ነገር አይኖረውም። ከሰውነትሽ ጋር ተጣብቆ እዛው ነው የሚቀመጠው። አንቺ ካላወለቅሽው በስተቀር ዝቅ ማለት ነገር አይኖረውም። ስለዚህ ይሄን እንደ ከዚህ ጀምሮ እንደ ቁምጣ መጠቀም እንደ ቁምጣ እምብርት አለው እዚህ ጋር የእምብርት ምልክት አለው። እስከ እምብርትሽ ድረስ መድረስ ይችላል። ቀዳዳው ሽንት ቤት በምትጠቀሚበት ሰዓት እንዳትቸገሪ፣ እሱን ለማውለቅ ጊዜ እንዳይወስድብሽ በዚህኛው መጠቀም ትችላለሽ። ጠቀሜታው ይሄ ነው ማለት ነው። ምንም ሳይድ ኢፌክት የለውም። ምንም ሳይድ ኢፌክት የለውም። ከፈለግሽው አይነት ልብስ ጋር መለበስ ይችላል። ታይት ለብሰሽ ይሄን መጠቀም ትችላለሽ። ከተማ ውስጥ ሩር የምትለው እንትን ይቺ ናት ለካ። ይቺ ሴትዮዋ ስትሸጥላችሁ የራሷ የመሰል የምታንጠለጥለው ተመልከቱልኝ ማለቱ አይቀርም። ለምን ቢቀርሳ? አባቶቻችን እኮ የሰው ወርቅ አያደምቅ የሚሉት በምክንያት ነው። ካልቆረቆረ ያለው እኮ በቂ እኮ ነው። ጭራሽ ቀዳደም ከስራለሁ አገኘው ብላ ፍስ ስታደርግ ሴንቴቲክ በእጇ ይዟ ከብዷታል። ጭራሽ ስታደርግ አስቡት። ከዚህ በፊት የስፖንጅ ሲመጣ ክረምት ላይ ዝናብ ሲዘንብ በአንዱ በኩል እኮ በቀኝ በኩል ፒላር መቀመጫ ወጣቱ ሲሄድሳ እናቱ መቀመጫ ሻይዘንቡላል ከፍ አድርጊው። ለማንኛውም ያው ጥቅሙ ብዙም አይታየኝም። አብዛኛው ሴቶች ግን የሚጠቀሙ በሰሞኑን ዓለማችን ላይ እየወረዱ ካሉ ዱብዳዎችና ማህቶች 2 ማህት ወርዷል። አንደኛው የመሬት መንቀጥቀጥ እየወረደ ሲሆን፣ ሁለተኛው ይሄው የኑሮ ግሽበት። አው የኑሮ ውድነት የኑሮ ግሽበት በአፍጥሙ ሊደፋን ነው። ኦልሬዲ ወርዷል። እናቴ መውረዱ ሳያንስ አርፎ አልተቀመጠም። አንዴ ከፍ አንዴ ዝቅ። እኛም ከሱ ጋር አንዴ ከፍ አንዴ ዝቅ አንዴ ከፍ አንዴ ዝቅ። ኮሌታችን አለቀ እኮ። ይኸውላችሁ ይሄን የኑሮ ግሽበትና አሁን ያለንበትን የድንገተኛ የመሬት መንቀጥቀጥ በጸሎት ካልሆነ ቦታውን አይቀመጥም። በርትተን ነው መጸለይ ያለብን። እኔማ እኮ የሆነ ሰዓት ጉልበቷን ብሏት በወጌሻም አይመለስም። እሙን ነው ተፈጥሮ ነው። እዚህ በእግዚአብሔር ስራ ላይ